ሰላም ጤና ይስጥልኝ የዝንቅ መረጃ ቤተሰቦች እንደምን አላችሁ? በተለያዩ ወቅታዊና ጠቃሚ መረጃዎች አነቃቂ ታሪኮችንና አስገራሚ እውነታዎችን ሁሌም ወደ እናንተ የምናመጣው ዝንቅ መረጃዎች ነን። ዛሬም ለእናንተ ይሆናል ያልነውን ድንቅ ዝግጅት ይዘንላችሁ ቀርበናል። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን እንድትቆዩ በአክብሮት እንጋብዛለን። ከአየርላንድ ጭጋግ እስከ መቂ ለም መሬቶች ከዚያም እስከ ፌዴራል ፍርድ ቤት ሁሉንም ዝርዝር መረጃዎች ያካተተው ሙሉ የበረከት ገበሬዋ የህይወት ታሪክ በቲያትራዊና በትረካ መልክ እንደሚከተለው ቀርቧል። የወርቅ የነዳጅና የስደት ማዕበል ከአውሮፓ ምቾት ወደ አፍሪካ ምድር። በረከት ወርቁ አደራ በአየርላንድ ደብሊን ከተማ ከባለቤቷ ከጆናታን ፒም እና ከሁለት ሴት ልጆቿ ጋር ትኖር ነበር። ባለቤቷ ጆናታን በአየርላንድ ትልቅ የጥበቃ ተቋም ውስጥ በኃላፊነት ይሰራ የነበረ ሲሆን ወደ ኢትዮጵያ ሲመለሱም ትሪኒቲ ሴኩሪቲ የተባለ የደህንነት ኩባንያ ከፈቱ። ነገር ግን የቆንጅናዋና የስኬቷ ሚስጥር የሆነው የአፈር ጠረን ውስጧን ይበጠብጠው ነበር። ጥሪቷን ይዛ ወደ አገሯ ተመመች። የበረከት ገበሬዋ መውለድና የቢዝነስ ግርማ። በረከት ወደ ግብርናው ስትገባ አለባበሷን፣ አረማመዷንና ንግግሯን ቀይራ ራሷን በረከት ገበሬዋ ብላ ሰየመች። በመቂ በወላይታና በየጁ ሰፊ መሬቶች ላይ አትክልት ማምረት ጀመረች። ይህንን ስኬት በቲክቶክ ላይ በምታሳየው ተንቀሳቃሽ ምስል የህዝብ ልብ ውስጥ ገባች። በአዲስ አበባ የግብርና ማከፋፈያ ማዕከላት ምርቷን በማቅረብ ገበያውን መቆጣጠር ጀመረች። ይህ ዝናዋ ወደ ፖለቲካና ወደ ላቀ ቢዝነስ ማማ መራት። በየካቲት 2025 አዲስ የተመሰረተው የኢትዮጵያ ሴት ነጋዴዎች ማህበር የመጀመሪያዋ ፕሬዝዳንት ሆና በክብር ተመረጠች። ከከፍተኛ የክልል ባለስልጣናት ጋር ያላት ቅርበትም የንግድ በሯን ይበልጥ ከፈተው። ከአትክልት እርሻ ወደ ወርቅ ማዕድን። የበረከት ምኞት በአትክልት ብቻ አልተገደበም። የንግድ አድማሷን በማስፋት በጋምቤላ ክልል ኢታንግ ወረዳ ውስጥ የወርቅ ፍለጋና ማውጣት ፍቃድ ከመንግስት ተቀበለች። ይህንን ግዙፍ ፕሮጀክት ለማስፋፋትም በሲንቄ ባንክ የ50 ሚሊዮን ብር የብድር ድጋፍ ተመቻቸላት። ቡልዶዘሮችንና ትራክተሮችን ወደ ጋምቤላ ምድር ይተሙ ጀመር። እርሷም ከአንጋፋ ገበሬነት ወደ ማዕድን ከበርቴነት ተሸጋገረች። ያልተጠበቀው የነዳጅ ማዕበልና የፍርድ ቤት ክስ። በ2026 አጋማሽ ግን ታሪኩ መልክ ቀየረ። በኢትዮጵያ የተፈጠረውን የነዳጅ እጥረት ተገን በማድረግ ለወርቅ ማዕድን ማሽኖቿ እንዲሆን ከመንግስት የተፈቀደላትን ድጎማ የተደረገበትን ነዳጅ ከ1.9 ሚሊዮን ሊትር በላይ ከጅቡቲ ካስመጣች በኋላ ወደ ማዕድን ማውጫው ከመውሰድ ይልቅ በህገወጥ መንገድ ለሌሎች ወርቅ አምጪዎች በኮንትሮባንድ እያዞረች በመሸጥና በመንግስት ላይ የ21 ሚሊዮን ብር ጉዳት በማድረስ በፌዴራል ከፍተኛ ፍርድ ቤት የጸረ ሙስና ወንጀል ችሎት ከባድ ክስ ተመሰረተባት። የቪዲዮ ምላሽና የኢንተርፖል ፍለጋ። ቀደም ሲል በቁጥጥር ስር ውላ በዋስ ተለቃ የነበረችው በረከት ክሱ በይፋ ሲጠናከር የፌዴራል ፖሊስ በድጋሚ ሊያዛት ሲፈልግ አልተገኘችም። ነገር ግን በቅርቡ በማህበራዊ ሚዲያ በቀጥታ ስርጭት ብቅ በማለት በአሁኑ ወቅት በኢትዮጵያ ሳትሆን ወደ ቀድሞ መኖሪያ ወደ አየርላንድ ደብሊን እንደሸሸች በይፋ ተናግራለች። አሁን ላይ የኢትዮጵያ ፌዴራል ፖሊስ ከዓለም አቀፉ ፖሊስ ጋር በመተባበር እሷን በቁጥጥር ስር ለማዋል እየሰራ ይገኛል። በአሁኑ ወቅት እንደ አውሮፓውያን አቆጣጠር ግንቦት 2018 የበረከት ገበሬዋ ወይም በረከት ወርቁ አደራ የፍርድ ቤት ክስ ሂደት እጅግ አሳሳቢና አነጋጋሪ ደረጃ ላይ ደርሷል። የፌዴራል ከፍተኛ ፍርድ ቤት የጸረ ሙስና ወንጀል ችሎትና የፌዴራል ፖሊስ የወሰዳቸው የቅርብ ጊዜ እርምጃዎችና የቀጠሮ ሁኔታዎች እንደሚከተሉት ናቸው። የፍርድ ቤቱ አስቸኳይ ትዕዛዝ ግንቦት 2018 ዓ.ም በረከት ወርቁ ቀደም ሲል በቁጥጥር ስር ውላ በዋስ ተለቃ የነበረ ቢሆንም የፌዴራል ፖሊስ የክስ መዝገቡን ሲያደራጅ በድጋሚ ልትገኝ አልቻለችም። በዚህም ምክንያት ፍርድ ቤቱ የፌዴራል ፖሊስ ተከሳሿን በአስቸኳይ ፈልጎ እንዲያቀርብ የመያዣ ትዕዛዝ አስተላልፏል። በሌሉበት የመዳኘት ሂደት።
ፍርድ ቤቱ ባስተላለፈው ውሳኔ መሰረት የፌዴራል ፖሊስ ተከሳሿን ማቅረብ ካልቻለና ተከሳሿ ፍርድ ቤት መቅረብ ካልቻለች ጉዳዩ ቆሞ አይጠብቅም። ፍርድ ቤቱ በሌሉበት ሂደቱን ለመቀጠልና ውሳኔ ለመስጠት እንደሚገደድ በይፋ አስታውቋል። የአየርላንድና የኢንተርፖል ጣልቃ ገብነት። በረከት በቅርቡ ባደረገችው የቲክቶክ ቀጥታ ስርጭት በአሁኑ ወቅት በአየርላንድ ዋና ከተማ ደብሊን እንደምትገኝና ለፖሊስ እጇን የመስጠት ፍላጎት እንደሌላት በይፋ ተናግራለች። ይህንን ተከትሎ የህግ ባለሙያዎችና የፍርድ ቤቱ ሂደት እንደሚያሳዩት የኢትዮጵያ ፌዴራል ፖሊስ ከዓለም አቀፉ የፖሊስ ድርጅት ወይም ኢንተርፖል እና የአየርላንድ መንግስት ጋር በመተባበር እሷን በቁጥጥር ስር ለማዋልና አሳልፎ የመስጠት ሂደት ለመጀመር ዝግጅት እያደረገ ነው። የፍርድ ቤቱ ቀጣይ እርምጃ በዚህ ወር ግንቦት 2018 ዓመተ ምህረት ፖሊስ የተሰጠውን የመያዣ ትዕዛዝ መሰረት በማድረግ ለፍርድ ቤቱ ሪፖርት ያቀርባል። ተከሳሿ በአካል ካልቀረበች ፍርድ ቤቱ በሰኔ ወር 2018 ዓመተ ምህረት የአቃቤ ህግ ምስክሮች በሌለችበት መስማት ለመጀመር ቀጠሮዎችን እንደሚያስተካክል ይጠበቃል። የበረከት ገበሬዋ ባለቤት አደገኛው ሚስጥር። በማህበራዊ ሚዲያ በተለይ በቲክቶክ በሚያጋልጧቸው ከባድና አይነኬ የሆኑ የወንጀል ድርጊቶች የሚታወቀው አዋንታ በርሲሳ ወይም ገዛኸኝ ተሬሳ በቅርቡ በእግረኛው ሚዲያ ላይ ቀርቦ ያስደመጠው መረጃ መላው የሶሻል ሚዲያ ማህበረሰብ በእጅጉ እያነጋገረ ይገኛል። አዋንታ በፕሮግራሙ ላይ ብዙዎችን ትኩረት ያልሰጡትን ነገር ግን እጅግ አደገኛና ስሱ የሆነ ሚስጥር ይፋ አድርጓል። አዋንታ በርሲሳ እንዳጋለጠው ከሆነ የበረከት ገበሬዋ ባለቤት በሀገራችንና በተለያዩ የአፍሪካ ሀገራት ላይ በከባድ የጦር መሳሪያ ዝውውር ላይ የሚሳተፍ አየርላንዳዊ ዜጋ ነው። ግለሰቡ በደቡብ ሱዳን እና በሩዋንዳ በመዘዋወር አማጽያንን ያሰለጥንና ወታደራዊ ምክር ይሰጥ እንደነበር የገለጸው አዋንታ ከዚህ በተጨማሪም ዘመናዊ ድሮኖችንና ሞርታሮችን ለጦርነት እንደሚያቀርብ ተናግሯል። ይህንን የሚያረጋግጥ በቪዲዮ የተደገፈ ሙሉ ማስረጃ በእጃችን አለ ሲልም አክሏል። አዋንታ ታሪኩን ይበልጥ በማያያዝ በሰሜኑ የኢትዮጵያ ጦርነት ወቅት አየርላንድ በተባበሩት መንግስታት ድርጅት ላይ ኢትዮጵያን 4 ጊዜ ያህል የከሰሰችበትን የፖለቲካ ትኩሳት በማስታወስ ጉዳዩ ከሀገር ደህንነት ጋር የተያያዘ መሆኑን አመልክቷል። ይህንን ከባድ ውንጀላ ተከትሎ በረከት ገበሬዋ ወይም በረከት ወርቁ አደራ በሰጠችው ምላሽ ውንጀላውን በጽኑ አስተባብላለች። አዋንታ በርሲሳ ምንም አይነት ተጨባጭ መረጃ ሳይኖረው ስሟን ለማጥፋት ያቀረበው ክስ መሆኑን የገለጸችው በረከት የባለቤቷን ስራ ግን በአደባባይ በኩራት ተከላክላለች። በረከት ገበሬዋ እንዳለችው ባለቤቷ ከአየርላንድ መንግስት የተሰጠው ህጋዊ የጦር መሳሪያ ሽያጭና የሚሊተሪ ተቋማት ማማከር ፍቃድ አለው። ህጋዊ ፍቃድ ስላለው ድሮን፣ ሞርታርና የጦር መሳሪያዎችን ይሸጥ ነበር። መብቱ እኮ ነው። የአየርላንድ መንግስት ሙሉ እውቅና ስለሰጠው ከፈለገው ሀገር ወይም አካል ጋር ተደራድሮ መሳሪያ የመሸጥና የማቅረብ ሙሉ ህጋዊ መብት አለው ስትል ምላሽ ሰጥታለች። ይህ በአንድ በኩል የህገወጥ የመሳሪያ ዝውውርና አማጽያን ማሰልጠን፣ በሌላ በኩል ደግሞ ህጋዊ ፍቃድ ያለው ዓለም አቀፍ የመሳሪያ ንግድ የተሰኘው ፍልሚያ ማህበራዊ ሚዲያውን ለሁለት ከፍሎታል። ለዛሬ አዘጋጅተን ያቀረብንላችሁ ዝግጅት ይህንን ይመስል ነበር። ቪዲዮ እንደተመቻችሁና ቁም ነገር እንዳገኛችሁበት ተስፋ እናደርጋለን። ሐሳብና አስተያየታችሁን በኮሜንት መስጫው ላይ ጻፉልን። ይህን ቪዲዮ ለሌሎችም እንዲደርስ ላይክ እና ሼር ማድረጋችሁን አትርሱ። አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የቤተሰባችን አባል ሁኑ። በቀጣይ በሌላ ድንቅ መረጃ እስከምንገናኝ ድረስ ቸር ሰንብቱ።